አረብ ሀገር ከደረሽ በኋላ ፈጽሞ ማድረግ የሌለብሽ 10 ስህተቶችን ዛሬ እንመለከታለን። ሰላም ውድ የቻናል ቤተሰቦች፣ እንኳን ወደ አልተነገሩት ታሪኮች በሰላም መጣችሁ። ዛሬ በመላው አረብ ሀገር ላይ ከደረስን በኋላ የምንሰራቸውን ስህተቶች አብረን እናያለን። ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። ወደ ቪዲዮ እንሄዳለን። አረብ ሀገር ከደረሽ በኋላ ፈጽሞ ማድረግ የሌለብሽ አንደኛው የሀገሩን ሕግ አለማወቅ። በጣም ትልቅ ስህተት ነው። የሀገሩን ሕግ የሚፈቀደውና የማይፈቀደውን ፈጽሞ ለይታችሁ ማወቅ አለባችሁ። የማይባለውንና የሚባለውን ማወቅ አለባችሁ። በማንኛው አረብ ሀገር ሁሉም ቋንቋ እየተገለባበጠ ግን ቋንቋው አረበኛ ነው፣ ግን እየተገለባበጠ ነውር የሚሆን ሕግ የሚጥስ በመላው አረብ ሀገር ኢትዮጵያ ውስጥ ስልክ ደውለሽ ሰው ተሳድበሽ፣ ቴክስት አድርገሽ ሰው ተሳድበሽ ሕግ አይነካሽም። በማንኛውም አረብ ሀገር ግን በስልክሽ ቴክስት ተናግረሽ ትታሰሪያለሽ፣ ሕግ ፊት ትቆሚያለሽ። ይሄ በጣም ቀላሉ ነው። እናንተ የማዲያም ቅመሞች አታውቁት። በጣም ብዙ ሌባ የሚያዘው፣ በጣም ብዙ ወንጀለኛ የሚያዘው በስልክ ነው። ስለዚህ የሚባለውን የማይባለውን ጠንቅቃችሁ ለማወቅ መጠየቅ፣ መረዳት፣ የሀገሩን ሕግ ለማወቅ መጠየቅ አለባችሁ፣ መረዳት አለባችሁ። ማንኛውም ሰው የሚባለውንና የማይባለውን የሚፈቀደውና የማይፈቀደውን አውቆ አይሻገርም ወደ አረብ ሀገር። ከደረሰ በኋላ ግን በደንብ አድርጎ ይረዳል ማለት ነው። ለምን? እየጠየቀ ያውቃል። ስለዚህ የሀገሩን ሕግ ጠንቅቀሽ ለማወቅ መጠየቅ ማወቅ አለብሽ፣ መረዳት አለብሽ። ሕግ በጣም ወሳኝ ነው። አረብ ሀገር ላይ በሕግ ቀልድ የለም። እንግዲህ አረብ ሀገር ከደረስን በኋላ ከምንሰራቸው ስህተቶች ወደ ሁለተኛው ወስድሻለሁ። ሁለተኛ የምንሰራቸው ስህተቶች ስራን በአግባቡ አለመስራት ነው። ማንኛውም አረብ ሀገር ላይ ሁላችንም ከደረስን በኋላ ስራችንን በአግባቡ መስራት ግዴታችን ነው። እኛ ግን ስራችንን በአግባቡ አለመስራት በጣም ብዙ ዋጋ ያስከፍለናል። ብዙዎቻችን አንዳንድ እህቶቻችን የኛ ታናናሾች በተለይ 20 ቤት ውስጥ ያላችሁ ልጆች ስትመጡ አረ አባቴ ቤት ይሻለኛል፣ አረ እመለሳለሁ። አባትሽ ስንት ዋጋ ከፍሎ እንዳመጣሽ ረሳሽው? አባትሽን ስንት ዋጋ አስከፍለሽ እንደመጣችሁ አትርሱ። ወንድምሽ፣ ባለቤትሽ ብዙ ነገር ዋጋ ከፍለሽ ራስሽን ቢሆን የሸጥሽው ነገር ይኖርሻል። ወይ ወርቅ ሽጠሻል፣ ወይ ቦታሽን ሽጠሻል። ዝም ብለሽ አረብ ሀገር አትመጭም። ስለዚህ ሁላችሁም ከደረሳችሁ በኋላ ስራችሁን በአግባቡ ስሩ። ወደ ሶስተኛው እንሄዳለን። ሶስተኛው ላይ ስንሄድ አረብ ሀገር ከደረስን በኋላ የምንሰራቸው ስህተቶች፣ ሶስተኛው ላይ ስንሄድ እቅድ ሳይኖረን መኖር ነው። እንግዲህ አረብ ሀገር ከደረስን በኋላ እቅድ አልቦ እንኖራለን። አብዛኞቻችን በተለይ 20 ቤት ውስጥ ያለነው እቅድ የለንም። ዝም ብለን ነው የምንኖረው። 2 ዓመት ሲሞላ ስንት ዓመት ቀረሽ? እንግዲህ አሁን ደከመኝ ቤት ምን አለኝ? እንደውም የሰራነውን ብር እንልክና ሲያልቅ 2 ዓመቱ ሲያልቅ ምን አለኝ ልምጣ እንላለን። ያለ እቅድ ስለምንኖር ማለት ነው። እነሱ ደግሞ እሷ አላት ብለው ስለሚያስቡ የያዙትን ቤተሰብ ለራሳቸው የራሳቸውን ችግር ይቀርፋሉ፣ የራሳቸውን ዓላማ ያሳኩበታል። ቤተሰብ በቃ ይሄ የለኝም ብትይው ራሱ ታርፎሽ የምትልኪው ነው የሚመስለው። ገብቶሻል? ስለዚህ እቅድ አውጥተሽ በራስሽ መጓዝ። ያለ እቅድ አለመጓዝ ዋጋ ያስከፍላል። እቅድ የሌለው ሰው ዋጋ ይከፍላል መጨረሻ ላይ። እህቶቼ ተጠንቀቁ። በዚህ በኩል እንግዲህ ወደ አራተኛው እንሄዳለን። አረብ ሀገር ከደረስን በኋላ የምንሰራቸው ስህተቶች አራተኛው ላይ ገንዘብ ያለ እቅድ ደረሽ በኋላ የምንሰራቸው
ስህተቶች በዘጠነኛ ደረጃ ቤተሰብን መርሳት ነው። ቤተሰብን መርሳት እንግዲህ ሁላችንም ያጋጥመናል። አገሩን እስከምንለምደው እንላለን። ከዛ የስራ ጫና ቋንቋ እስከምንለምድ ምናምን እያልን ከዛ ኦንላይን ላይ ሌላ የምንከታተለው ነገር ራሳችን እናተኩራለን ማለት ነው። ይመሻል ነገር ቤተሰብን አናገኝም። አይተነው የማናውቀው ይሄ ዋይፋይን አለ 24 ሰዓት ኦንላይን። ከዛ እሱ ላይ እናተኩራለን። እሱ ደግሞ አይተነው የማናውቀውን ያመጣል አእምሯችን። የሚያስቀውንም የሚያስደስተውንም ምኑንም ፊልሙንም አዲስ ሰው እንተዋወቃለን። ቤተሰብ አለ ድራማ እንከታተላለን። ከዛ ቤተሰብ ይረሳል። ባይዘው ልጅ የወለዱትን ሰዎች አላልኩም። ልጅ የወለደ ሰው ፈጽሞ ቤተሰቡን አይረሳም። ምክንያቱም ልጁ አለ እዚህ ጋር። ወልደሄው የሀገሬ ሰው አማርኛ እኮ ቀላል ነገር አለ። መቼም ቢሆን አይረሳም። ግን ይሄ እነዚህ 20 ዓመት ውስጥ ያላችሁ ልጆች ቤተሰብ ጋር አትገናኙም እና ቤተሰብን በየጊዜው መገናኘት የስነ ልቦና ጤናን ለስነ ልቦና ጤና ይረዳል። ሰላም እንሆናለን። በቃ ይሁን እርግጥ እንራካለን። ይሄ ከላይ ፈጣሪ ይመጣል። እንግዲህ አረብ ሀገር ከደረስን በኋላ ፈጽመን የምንሳሳታቸው በ10ኛ ደረጃ ያሉት ተስፋ መቁረጥ። በቃ በጣም እንሳሳታለን። ይሄ በጣም ትልቅ ስህተት ነው። አረብ ሀገር ላይ ብዙ እህቶች ተስፋ በመቁረጥ ራሳቸውን ብዙ አጥተዋል። ይህ የሆነው አረብ ሀገር ብዙ አመት በመስራት አይደለም። አረብ ሀገር ብዙ አመት ቆይተው አይደለም። አብዛኞቻቸው ያው እንዳልኳችሁ በኦንላይን ሰው ይተዋወቃሉ። ያ ሰው ይክዳቸዋል። ከዛ ራሳቸውን ያጠፋሉ። ግን እኮ ራሳቸውን ያጠፉ ልጆች አንደኛ ከፈጣሪያቸው ጋር፣ ሁለተኛ ከራሳቸው ጋር፣ ሶስተኛ ከቤተሰቦቻቸው ጋር ከስንት ሰው ጋር ነው የተጣሉት። ስለዚህ ተስፋ መቁረጥ የሚያመጣው መዘዝ ሲኦል ነው። ሲኦል ማንም አላየውም፣ ግን ያው ማንም ሰው ባያየው የዚህ ዓለም መጨረሻ ሞት ሶስተኛ ሞት ነው። ስለዚህ ተስፋ ባለመቁረጥ ወደ ፈጣሪ በመጠጋት ራስን ማለምለም፣ ራስን ተስፋ መስጠት ሳይሆን ራስን ማለምለም። በቃ ቤተሰብ ጋር ሳይሆን ሰው ጋር ሳይሆን ፈጣሪ ጋር በመጠጋት ራስን ማለምለም ይቻላል ማለት ነው። ተስፋ ላለመቁረጥ የመጀመሪያው እስላምን በእስልምናው፣ ክርስቲያንን በክርስትና እምነቱ ወደ ፈጣሪው በየጊዜው በቀን ቢያንስ ለ2 ጊዜ ያህል በጸሎት መቀመጥ አለበት። ተስፋ ላለመቁረጥ የሚረዳው ይሄና ይሄ ብቻ ነው። በቃ እና ራሳችሁን ተስፋ ከመቁረጥ የሚጠብቀው ጸሎት ነውና ራሳችሁን ከፈጣሪያችሁ ጋር አገናኙ። ያልተነገሩት ቻናል ከዚህ ገና ብዙ ተከታታይ የአረብ ሀገር ከደረስን በኋላ የምንሰራቸው ስህተቶች በሚል ብዙ ተከታታይ አሉትና ቻናሉን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ውድ ቤተሰቦቼ ቀጣይ እስከምንገናኝ ድረስ